ሰላም ሰላም፣ እንዴት ናችሁ? ሲሳይ ይባላል። ዛሬ በአዲስ ርዕስ እንገኛለን። ታላቁ የኢትዮጵያውያን ስህተት። ምናልባት ኢትዮጵያውያን ብዙ ነገሮች ተሳስተናል። ሀገር ስንመሰረት ከጥንት ጀምሮ ያው በሀገር ምስረታ ሂደት የትኛውም ሀገር ያለ ነገር ነው። ኢትዮጵያውያን ብቻ አይደለም። አሜሪካም ስትመሰረት፣ ቻይናም ስትመሰረት፣ ሌሎች ሀገሮችም ሲመሰረቱ ስህተት ተፈጽሟል። በስህተት ውስጥ ነው ሀገር የሚመሰረተው። ሀገር ብቻ ሳይሆን ሕይወትን በስህተት ውስጥ ነው የምታልፈው። ነገር ግን ኢትዮጵያ ታላላቅ ስህተቶችን ሰርታለች። አንዳንድ ስህተቶችን እያረመች ነው። ለምሳሌ መስራት፣ መገንባት፣ መገደብ የነበረባትን ግድብ ለሺህ ዓመታት ምንም ሳታደርገው አፈሩን፣ ውሃውን፣ ወርቁን፣ ማዕድኑን ይዞ ሲጓዝ ዝም ብላ ስትመለከት ነበር። አሁን በመገደብ ቢያንስ አንድ ትልቅ ግድብ በአፍሪካ አንደኛ የሆነውን ግድብ በመገደብ የተወሰነ የሚጠበቅባት ነው ያለው። ምናልባት 10-20 ግድቦችን በዚህ ወንዝ ላይ በአባይ ወንዝ ላይ መገደብ ሊኖርበት ይችላል። አንዱ መጀመሩ ግን ትልቅ ድል ነው። ሁለተኛው የዛሬ 30 ዓመት አካባቢ በዘረኝነት በጠፈነጉ አይምሯቸውን በሰወሩ ሀገር መምራት ሳይኖርባቸው ሀገር በመሩ ሰዎች ሸፍጥ በእነሱ እጅ ስልጣን ገባ። ትልቅን ሀገር ለትንሽ ሀገር ብለው ወደብ አልባ አደረጓት። እሱን ስህተት ለመመለስ የሚደረገው ስህተት መሆኑን መጀመሪያ መታመኑ፣ መሳሳታችንን ማመናችን። አሁንም የሚገርመኝ ግን አንዳንዶች ለግል ፖለቲካ ጥቅማቸው፣ ለግል ስልጣናቸው ወይም ለግል ፍላጎታቸው ብቻ ብለው እኔ የሆነ ወይም ከመንግስት ካላቸው ጥላቻ ብቻ ተነስተው ወደቡን መመለሱን የሚቃወሙ ሳይ ይገርመኛል። እሱን ስህተት ለመመለስ እንደ መንግስት፣ እንደ ሀገር፣ እንደ ህዝብ እየተወሰደ ያለው ሁኔታ ደስ የሚያስብል ነው፣ ይበረታታል። ነገር ግን ታላቁን ስህተት ግን አሁንም ለማረም አልተጀመረም፣ አልተሞከረም፣ ለውይይት አልቀረበም። የኢትዮጵያ ትልቁ ኢትዮጵያውያን ስህተት የዛሬ 50-60 ዓመት የሰሩት ንግስናውን ያስወገዱበት መንገድ ነው። ኢትዮጵያ ንግስናዋን ስታስወግድ ትልቁን ስህተት ሰርታለች። ድህነት ብትሉ ከሱ ጋር የሚያያዝ ታሪክ፣ ቅርስ፣ ብዙ ነገሮቿን ክብር፣ ዝና፣ ፕራውድ፣ ኩራት የቀረው ከንግስናው ጋር። ንግስናው ስለ ንግስት ታሪክ ስናወራ ንግስናውን ታሪክ ብታወራ ሙሉ አይደለም። ዛሬ የምታስጎበኛቸው የተፈጥሮ ካልሆኑ በስተቀር ሰው ሰራሾች በንግስናው አማካኝነት የተሰሩ ናቸው። ፈልግ አክሱም በንጉሳውያን የተሰራ ነው። ላሊበላ በንጉሳውያን የተሰራ ነው። ፋሲል ግንብ በንጉሳውያን የተሰራ ነው። ሌሎችም የሐረር ጀጎል ግንብ ማለት ትችላል በንግስና ስርዓት የተሰራ ነው። ስለዚህ እያንዳንዱ ታሪክ ስናወራ ስለ ንግስናው ነው የምንኮራው፣ በንግስናው ዘመን በነበረ እንቅስቃሴ። ስለዚህ ንግስናውን ማስወገዳችን በተለይ በዚህ መንገድ ክብር በሌለው መንገድ ስፕሪቱን እንደያዘ የኢትዮጵያን መንፈስ የያዘ የእግዚአብሔር መንፈስ እንደያዘ የሀገሪቱን እግዚአብሔር መንፈስ እንደያዘ እንዲወገድ ተደርጓል። ለመመለስ እንቅስቃሴ አለማድረጋችን፣ ሀሳቡን አለማዋጣታችን በጣም ይገርመኛል። ትልቁ ስህተት ንግስናውን ማስወገዳችን ነው። በንግስናው ጉዳይ ላይ አሁንም ለውይይት መቅረብ አለን። አሁንም ልንነጋገርበት ይገባል። ደስ የሚለው ከማንም ጋር ዲፕሎማሲ መፍጠር አይጠበቅብንም። ማንንም ሀገር መዋጋት አይጠበቅብንም። ከማን ጋር መጣላት፣ መጋጨት፣ ሌላ ንትርክ ውስጥ መግባት አይጠበቅብንም። ራሳችን መወያየት ብቻ ነው። ምናልባት በዘረኝነት አይናቸው የተጨፈሩ ብዙ በቃ ዘረኝነት አይምሯቸውን ያወረ ንግስናው በድሎናል ምናምን ሳምቲንግ ሊያቀርቡ ይችላል። ቁጭ ብለው ቢያዩት ግን ስህተት በንግስናው ዘመን ሊኖር ይችላል። አይደለም በዛ ዘመን፣ በዚህ ዘመን መንግስታት ስህተት እየሰሩ ነው። ምን ጥያቄ አለ? መንግስቱ ነው ስህተት ማይሰራ ያለ። ነገር ግን መንግስት ስህተት ሰራና የሺህ ዓመት ንግስናውን ሪፎርም ማስተካከል ሲቻል ሳናስተካክለው ንግስናውን አስወግደነዋል። በስሜት ምን እንደያዘ ምን እንዳለው ሳናቅ ነው በስሜት። ያ ማለት አንድ
ለቤቱ ትልቅ ምሰሶ የሆነውን አባት ወይም ለቤቱ ትልቅ ምሰሶ የሆነችውን እናት ወይም አሳዳጊ ወላጅ ሊሆን ይችላል፣ ወይም ትልቅ ወንድም ወይም ትልቅ እህት ሊሆን ይችላል። እሷ ለመኖር ቤቱን በመንፈስ የሚጎዳውን ማለት ነው። እኛም ልክ እንደ ሲወግ እሱን መግደል ማለት ነው። ልጆቹ ወይም ያሳደጋቸው ልጆች፣ ቤተሰቦቹ መግደል ማስወገድ ማለት ነው። ግን ትልቁን መንፈስ ይዞታል። በቃ እንደው እስኪ አንድን ብቻ እንኳን ብንወስደው አባትን ብቻ ብንወስደው አባትን መንፈስ የያዘውን የቤቱን ምሰሶ እሱ በኢኮኖሚ ላይ ሆነ ይችላል ቢኖር በቃ የተረጋጋ ህይወት የሚኖረውን ቤተሰብ እሱ ሲወገድ ግን የተረጋጋነት አጥተው በክንክናቸው የሚወጣ ቤተሰቦች እንደማለት ነው። ኢትዮጵያውያን የሆነ እንደዛ ትልቁን መንፈስ የያዘውን ንግስናውን ስርዓት አስወገድ ነው። ንጉሳውያንን ጎዳን ብለን ንግስናውን ስርዓት አስወገድ ነው። ንግስና ማይጠቅም ቢሆን እንግሊዝ ምን ልታደርግ አስቀመጠችው? ንግስናው ማይጠቅም ቢሆን ስዊድን ምን ልታደርግ አስቀመጠችው? ንግስናው ማይጠቅም ቢሆን ሳውዲ አረቢያ ምን ሊያደርግ አስቀመጡት? ንግስናው ማይጠቅም እዚህ አፍሪካ ሀገር ሞሮኮ ምን ሊያደርግ አስቀመጡት? 43 የዓለም ሀገራት ንግስና ስርዓት ይከተላል። 43ቱም ሀብታም ናቸው። 43ቱም ዜጎቻቸው ድሃ አይደሉም። ፕራውድ ይኮራሉ፣ በታሪካቸው ይኮራሉ። ንግስናው ያላቸው ሀገሮች የአንድነት ንግስናውን ስናስወግድ እስኪ የኢትዮጵያን አንድነት እንዴት የሚያስወግድ ዛሬ አንድነት ለማምጣት የምናየውን ጥረት በንግስናውን በማስመለስ ስፕሪቱን በመመለስ ማምጣት ይቻላል። የእንግሊዝን የአንድነት መንፈስ ይዩት። የሌሎችን ብዙ ነገር ነው የያዘው። ንግስናውን አስወግደን ሙሉ አይደለም። ምናልባት በእኔ ስሜት አሁን ባለኝ መረዳት አሁን ያለው የዶክተር አብይ መንግስት ንግስናው እንዲመለስ ፍላጎት ያለ ይመስለኛል። ይህን ሴንስ አድርጌያለሁ፣ ተረድቻለሁ። የህገ መንግስቱን ማየት እንችላለን። እንዲመለስ ፍቃደኛ ነው። የፕሬዚዳንቱን ስልጣን በቃ ለንግስናው ማድረግ ነው። አንዳንድ ነገሮችን ቴክኒካሊ ማስተካከል ነው። ምን ፕሬዚዳንት እኮ ያን ያክል ወርዶ የሚያዝ የሚነዛ አይነት ነገር አይደለም። ስለዚህ ፕሬዚዳንት የሚለውን ወደ ንግስና ስርዓት እንስና ማለት በየ6 ዓመቱ የምንመርጠው ዘላለማዊ ማድረግ እንችላለን። ምንም ያን ያክል የንግስና ስርዓት ወርዶ የሚያስተዳድር ጠቅላይ ሚኒስተር፣ ሚኒስተር የሚሾም ካቢኔ የሚሾም ምናምን አይደለም። ፕሬዚዳንቱም እንደዛ ናቸው። በየ6 ዓመቱ በጠቅላይ ሚኒስተሩ አማካኝነት ፕሬዚዳንት ከምንሾም አንድ ጊዜ ተነጋግረን ከአፄ ዮሐንስ ሊነሳ ይችላል፣ ከአፄ ቴዎድሮስ ሊነሳ ይችላል፣ ከአፄ ሚኒሊክ ሊነሳ ይችላል፣ ከአፄ ኃይለሥላሴ ሊሆን ይችላል፣ ከሌላም ሊሆን ይችላል፣ ወይም የተደባለቀ ሊሆን ይችላል። የንግስናውን ስርዓት ግን መመለስ አለብን ወደ ቦታው። ልክ ዛሬ ፕሬዚዳንቱ የሚሰሩትን ለንጉሶች መስጠት ነው። ተመሳሳይ ነገሮች ማድረግ ነው። ዘላለማዊ ማድረግ ነው። ሲምቦል ማድረግ ነው። ኢትዮጵያ ምልክት ማድረግ ነው። ንግስና ያለን ስርዓት፣ ታሪክ ያለን ዜጎች ነን፣ አንድነት ያለን ዜጎች ነን፣ የምንኮራ ዜጎች ነን የሚለውን ለማንሳት ለማወደስ ንግስና ስርዓቱ ያስፈልገናል፣ መመለስ አለበት። ታላቁን የኢትዮጵያ ስህተት ማረም አለብን፣ መነጋገር አለብን። ንግስናው እንዲመለስ ፍላጎት ያላችሁ የተረዳችሁ ሴንስ ያደረጋችሁ ቪዲዮውን ላይክ አድርጉት፣ ሰብስክራይብ አድርጉና ቤተሰብ ሁኑ። በተለይ የንጉሳውያን ቤተሰብ ጋር እንዲደርስ አድርጉት። ወደፊት በሰፊ ይመጣል፣ መጽሐፍ እንጽፍበታለን፣ ተከታታይ ቪዲዮዎችን እንሰራበታለን። ቪዲዮ ዩቲዩብ ካደገ ታላላቅ እንግዶችን እንዲተነትኑበት እና እንጋብዝበታለን። ነገር ግን ማደግ አለበት፣ ሰዎች ጋር መድረስ አለባቸው። ሰዎች እዚህ ዩቲዩብ ላይ ለመጋበዝ ፈቃደኛ የሚሆኑት ብዙ ሰው ሲያዩ ነው። ስለዚህ አበረታችሁት፣ ፍላጎት ያላችሁ በዘረኝነት ያልታወራችሁ ንግስናው ለአንድነታችን ይጠቅማል፣ ንግስናው ለኩራት ይጠቅማል፣ ንግስናው ለኢኮኖሚ ይጠቅማል፣ ንግስናው ለአንድነት ይጠቅማል ብላችሁ የምታስቡ ለኢትዮጵያ ይጠቅማል፣ መንፈሱ ይመለሳል ብላችሁ የምታስቡ ሰዎች፣ ጦርነት ሰላም ይመጣል ብላችሁ የምታስቡ ሰዎች ንግስናው እንዲመለስ ብትፈልጉ በምንም አይነት በጦርነት በምናምን በውይይት መመለስ ይችላል፣ በመግባባት መመለስ ይችላል። አይናቸው የታወረ ዘረኞችም እውነቱን እየነገርናቸው በውይይት መምጣት ይችላል። ረጅም ጊዜ ሊፈጅ ይችላል፣ ግን መጀመር አለበት፣ መነጋገር አለበት። ስለዚህ ንግስናው እንዲመለስ ይህን ቻናል አበረታቱት። ቻው ቻው።